ሰላም ጤና ይስጥልኝ እንዴት ናችሁ? እኔ ብራ እባላለሁ። ዛሬ የመጀመሪያ ቪዲዮዬን በአማርኛ እየሰራው ነው። ይሄንን ቪዲዮ እንድሰራ ያደረገኝ ደግሞ ብዙ ጓደኞች አሉኝ እኔ ከሁሉም ብሔር ብሔረሰቦች ግን ብዙ ጊዜ ምሉንና ብዙ ጊዜ ሲያወሩ ኦሮሞ በጣም በአሁኑ ጊዜ ዘረኛ እንደሆነና ጠባብ ብሔርተኛ ተብሎ ሁሌም ስሙ ይነሳል እና እኔ ደግሞ ይሄን ነገር ለማረጋገጥ በጣም ብዙ ሪሰርቾችን አረኩኝና ሳይ ግን ብዙ ጊዜ እምሰርቅናት ልጇን አታምንም። ኦሮሞ ብዙ ጊዜ በዘረኝነት ይነሳል። ግን መቼ ነው እስኪ ኦሮሞ ዘረኛ ሆኖ የሚያውቀው? በኢትዮጵያ ታሪክ ውስጥ ማለት ነው። አሁን ምኒልክ ያው ኖርማሊ ለኦሮሞ ጠላት ነው፣ ለእናንተ ደግሞ ጀግና ነው። ይሄንን ማንም ሰው ልክድ አይችልም። ጀነራል ታዴ ብሩ ለኦሮሞ ጀግና ነው፣ ለእናንተ ደግሞ ጠላት ነው። ብሔርተኛ ጠባብ ተብሎ ተገለዋል ያኔ ማለት ነው። ግን ለኦሮሞ እነሱ ጀግና ናቸው። እናንተ ግን አሁን አንድ እውነታ ማውራት ብንፈልግ እኔ ብዙ ጊዜ ኦሮሞ ዘረኛና ጠባብ የምባለው ዘረኛና ጠባብ ስላልሆነ ነው። ዘረኛና ጠባብ ቢሆን እናንተ ሻሸመኔ ሄዱ፣ ነጌሌ፣ ነቀምት የትም ቦታ ከሄዳችሁ ኦሮሞ በራሳችሁ ቋንቋ እየተቀበላችሁ በራሳችሁ ቋንቋ እየተማራችሁ በኦሮሚያ መሬት ላይ በኦሮሚያ ምድር ላይ ቤታችሁን ሰርታችሁ ፎቃችሁን ሰርታችሁ ልጅ ወልዳችሁ ተጋብታችሁ ትኖራላችሁ። ኢትዮጵያ ውስጥ ካሉ ክልሎች ትልልቅ ገዳሞች ያሉት ኦሮሚያ ውስጥ፣ ትልልቅ መስጊዶች ያሉት ኦሮሚያ ውስጥ፣ ሁሉም ብሔር በፍቅርና በአንድነት ተቻችሎ የሚኖርበት ኦሮሚያ ክልል ውስጥ። ይሄንን ደግሞ የምናረጋግጠው አዲስ አበባ፣ አዳማ፣ ቢሾፍቱ ሁሉም የኦሮሚያ ከተሞች ስንሄድ ኢኮኖሚካሊ ጉራጌውም ስልጤውም የራሱን ሱቅ እየሰራ አማራውም የራሱን ባህል ቤት የራሱን ዘፈን ከፍቶ ደስ እያለው በደስታ ሲኖር እናያለን። ፕራክቲካሊ ማለት ነው፣ በእምታየው ነገር ማለት ነው። ግን ባህር ዳር አሁን የዛሬ ዓመት የኔ ጓደኞች ብዙ ልጆች ሄዶ ነበረ። እዛ ላይ ሙሉ ስቴዲየም ልጆችን ጋላ ብሎን የሰደባቸውና እዛ የሄዱት እንዳለ ለአማራ መጥፎ ጥላቻ ይዞ ነው የመጡት ማለት ነው። ብዙ ጊዜ አሁን ክርክር ያስነሳው የአኖሌ ሐውልትና የጨለንቆ ላይ የተሰራው ሁለቱም ብሔር ያጣላል፣ ሰው ተጋብቷል፣ ሰውን ያጫርሳል ምናምን ብላችሁ ነው የምታስቡት እናንተ። ግን ያ ነገር ለሆነ የምችለው አሁን እኔ ያኔ ምኒልክ ባደረገው ነገር የአሁኑን አማራ አልጠላም። ግን የአሁኑ አማራ ያኔ የተደረገውን ነገር ትክክል ነው ብሎ የሚቀበል ከሆነ እኔም እቃወመዋለሁ ማለት ነው። ይሄንን እንደ ሪዝነብል ሪያሊስቲክ ወይ ደግሞ እውነት ላይ ተመስርተን ይሄንን ማየት የምንችል ከሆነ አሁን ለምሳሌ አኖሌ ላይ 5 ሚሊዮን ሰው ብዙ ሰው አልቋል። እዛ ላይ ደግሞ ጎበና ዳጬም ነበረ። ጎበና ዳጬ ደግሞ ኦሮሞ ነው። ግን እኛ እሱን ምን እንጠላዋለን? ምኒልክ አማራ ስለሆነ ሳይሆን እኛ የምንጠላው መጥፎ ስራ ስለሰራ ነው። ኃይለ ሥላሴ ለምሳሌ ስሙ ተፈሪ መኮንን ወልደ ሚካኤል ጉዲሳ ነው አይደለ? ግን ኃይለ ሥላሴን የምንጠላው አማራ ስለሆነ ሳይሆን ለኦሮሞ ስላልጠቀመ በዛ ላይ ገበሬዎች እየሰሩ ለባለባት እንዲሰጡ ስላደረገ እኛ ኦሮሞ በዛ ጊዜ በራሱ ቋንቋ በራሱ እንትን መማር አይችልም። ያንን ስላደረገ ነው የምንጠላው እንጂ ወይ አማራ ስለሆነ ወይ ብሔርተኝነትና ጠባብነት ስለሆነ አይደለም። ይሄንን እኔ ብዙ ጊዜ ሪዝን አሁን ስፔሻሊ ቁቤ ጄኔሬሽን አሁን ያለው ትውልድ አሁን መሸዋወድ አይቻልም። በእውነተኛ ነገር ላይ ነው ተመስርተን መሄድ ያለብን ማለት ነው። ሻሸመኔ ስትሄዱ የትም ስትሄዱ የአማርኛ ፊልም የኦሮሞ ሰው ጨቅ ብሎ ይገባል። በአማርኛ በራሳቸው ቋንቋ በኦሮሚያ ክልል ጸዳ ብሎ ይማራሉ። በየትኛው ላይ ነው ኦሮሞ ጠባብና ብሔርተኛ ሊሆን የቻለው? እነ ጥላሁን ገሰሰ የፔንታቶኒክ ንጉስ ይዝ ኦሮሞ ግን አማርኛ ዘፍኖ ቶፕ ላይ አድርሷል። ዘረኛ ከሆነ ታዲያ ለምንድን ነው አማርኛ የዘፈነው? ሎሬት ጸጋዬ ገብረመድህን ቀዌሳ የአምቦ ሰው ነው ይዝ ኦሮሞ ግን የአማርኛን ስነ ጽሁፍ ለትልቅ ደረጃ ያበቃ ሰው ነው። ዘረኛ ከሆነ ታዲያ ለምን ያንን አደረገ? በሚኒሊክ ጊዜ ከጣሊያን ጋር በተደረገው ጦርነት እና ሀብተ ማርያም ዲነግዴ እና ባልቻ አባ ነፍሱ
ባልቻ ሳፎ ማለት ነው። ኦሮሞዎች ናቸው ጦርነትን ስመሩ የነበሩት። ከነሱ በላይ ከኦሮሞ በላይ ለኢትዮጵያ የቆመ ብሔር እኔ ያለም አይመስለኝም በታሪክም ስናይ ማለት ነው። ግን ስቲል እኔ ምን ላይ እንደሆነ እንጃ ኦሮሞ ጠባብና ዘረተኛ የሆነበትን ፐርስፔክቲቭ ፈልጌ ነው ያጣው። ኖርማሊ በአሁኑ ጊዜ የሚያናዱ ነገሮች አሉ። ላይክ እኔ አሁን አዲስ አበባ ብዙ ጓደኞች አሉኝና ኦሮሞ ቦቲ አድርጎ ገብስ ኑግ እያለ ይሄዳል ምናምን ይሉኛል። እኔ ይሄ አይደንቀኝም። ቦቲ ትክክለኛ ስሙ ቡትስ ነው። ቻይናዎች ያረጉታል፣ ራሺያዎች ትልልቅ ካምፓኒ ውስጥ ይደረጋል። ጭቃን ይከላከላል፣ ብርደን ይከላከላል። ገብስ ኑግ ብሎ መሸጡ ደግሞ በራሱ መሬት በራሱ ቄ ላይ ያመረተው ምርቱን እያስተዋወቀ ነው የሸጠው እንጂ ይሄ አያሳፍርም። ይሄ ነው የሚያሳፍረው ወይስ በረባሱ አድርጎ መንገድ ላይ ቆሞ በእግዚአብሔር ብሎ መለመን ነው? የትኛው ነው የሚያሳፍረው? ያንን የሚያሳፍረውን ነገር ትቶ ይሄንን ደግሞ ገብስ ምለውን ሰውዬ ለመውቀስ ወይ ደግሞ የሆነ ኋላ ቀርነት ለማስመሰል ይሄዳሉ። ማን ነው ዘረኛ? ማን ነው ጠባብ? እስኪ እነዚህን ነገሮች በእውነተኛ ነገር ላይ ተመስርተን እኔ አሁንም ቢሆን ያኔ ሚኒሊክ ባደረገው ነገር አሁን ለምሳሌ ሰሞኑን ቴዲ ሚኒሊክ ብሎ ለሚኒሊክ ዘፍኗል። ኦሮሞ ህዝብ ደግሞ ቴዲን ጠላው። አማራ ደግሞ የዛ ተቃራኒ ነው፣ ቴዲን ወደደው። እንደዚህ እናንተ እንደዚህ የሆነ እኔ አሁን ለምሳሌ የሆነ የኦሮሞ አንድ ሰው ብዙ ሚሊዮን አማራን ጨፍጭፎ አንድ የሆነ የኦሮሞ ዘፋኝ ወጥቶ ለዛ ሰውዬ አድንቆ ብዘፍን እንደ ሁማኒቲ ራሱ አልቀበለም። እናንተ ግን ሚኒሊክን ያደነቀ ሰው ሚኒሊክ ብላችሁ ስለሱ ስታወሩ የኦሮሞ ህዝብ በየትኛው ፐርስፔክቲቭ ነው? ኦሮሞ ህዝብ ኢትዮጵያዊ አይደለም? ያኔ ያለቀ ህዝብ። እስኪ እንውሰድ ለምሳሌ ቢሾፍቱ ትክክለኛ ስሙ ቢሻኖፍቱ ነው፣ ውሃማ ማለት ነው። ደብረ ዘይት ብሎ የእስራኤልን ስም አምጥቶ ሰየሙ። ናዝሬትን አዳማ አሉ። በሁሉም ዳይሬክሽን ስንሄድ አሲሚሌት ወይ ደግሞ የኦሮሞን የሆነ ነገርን ለማጥፋትና የሆነ ለማቃለል ዋላ ቀር ለማስመሰል የማያረጉት ነገር የለም። ግን በሪያሊቲው ስናይ አሁን ገዳ ሲስተም ላይ እስኪ ገዳ ሲስተም ላይ በአማርኛ አርት ውስጥ ለምን አልተሰራበትም? ለምን ገዳ ሲስተም እንኳን ለኢትዮጵያ አይደለም ለኦሮሞም ለአፍሪካም የሚያኮራ ነገር ነው። ግን እነሱ ስለዛ ስታወሩ አናይ። ገዳ ሲስተም ደግሞ ከግሪክ ዲሞክራሲ በ3500 ዓመት ይቀድማል። ኢቭን የኤርትራዊ ሰውዬ በቀደም ስለዚህ ታሪክ ጽፎ ነበር። ግን እናንተ በዚህ ነገር ላይ ሲሰሩ አናይ። አሁን የአማርኛ ፊልሞች እንዳለ የምትሰሩት ጎጃም፣ ጎንደር፣ ላሊበላ እንዳለ ወደዛ እየሄዳችሁ ነው። ታዲያ ወደ ኦሮሚያ ክልል እየሄዳችሁ ለምን ሶፍ ዑመርን ምናምን አታስተዋውቁ? በኢትዮጵያዊነት የምታምኑ ከሆነ በአንድነት የምታምኑ ከሆነ ከውጪ ቱሪስቶች ሲመጡ እነ ጃኪ ቻን ታዋቂ ሰዎች ሲመጡ እስክታ ብቻ ነው የምታሳዩት። ለምንድን ነው እስክታና ላሊበላን ብቻ የምታሳዩት? ኦሮሚያን ለምን አታሳዩ? ስለዚህ ጠባብነት የቱ ጋር እንደሆነ መጀመሪያ አብረን እንደ ፎርሙላውን እናውጣ። እኔ በስድብ በምናምን አላምንም፣ ግን እውነታው ይሄ ነው። እናንተ በአዲስ አበባ ውስጥ፣ በሻሸመኔ ውስጥ፣ በአዳማ ውስጥ፣ በቢሾፍቱ ውስጥ፣ በሞጆ ውስጥ እንደፈለጋችሁ በራሳችሁ ቋንቋ እየተማራችሁ በራሳችሁ ቋንቋ እያወራችሁ እየኖራችሁ ነው። ግን እኛ ልጆች አንዴ እንግድነት ሄደው ባህር ዳር ላይ የደረሰባችሁን ነገር ሚሊየን ሰው ሰምቶታል። ይሄ በጣም የሚያሳፍር ነው። እና ይሄንን ነገር መጀመሪያ እንትን ብላችሁ ከጨረሳችሁ በኋላ እስኪ እኔ የኦሮሞን ዘረኛ የሆነበትን እንትን ማወቅ ፈልጋለሁ። ከዛ በኋላ እኔም እንደራሴ እስኪ ኦሮሞ ምን አድርጎ ነው ዘረኛ የተባለው ጠባብ የተባለው? ሲጀመር በኦሮሞ ካልቸር ጠባብና ዘረኝነት አይፈቀደም። በዱሮ በኦሮሞ ፖፑሌሽን ሙቭመንት ራሱ ኦሮማይዚንግ ኦሮሞ ሰውን ከማረከ ራሱ መሬት ይሰጠዋል። ኦሮማይዚንግ ነው ጉዲፈቻን ስርዓት የጀመረው ኦሮሞ ነው ታውቃላችሁ። እንደዛ አይነት ነው የኛው ሶሳይቲ ያወረሰም ማለት ነው። ግን እናንተ የምታረጉት መጥፎ ነገር ብዙ ነገርን እያስተማረ ነው። ቴዲ ስለምኒልክ ስለዘፈነ እኔ አልቃወመውም። የምኒልክን መጥፎነት ብዙ ኦሮሞ እንዲያውቅ አደረገ። ለምን ቴዲ አንድ ዘፈን ስለዘፈነ ምንም አላመጣም። ድሮ የምኒልክን መጥፎነት ለማወቅ ሂስትሪ መማር አለበት። ግን አሁን ቴዲ ስለምኒልክ ስለዘፈነ ኦሮሞ ስለምኒልክና እሱ የሰራው መጥፎ ነገር ብዙ ሰው አውቋል። አሁንም እንደዚህ መጥፎ ነገር ባረጋችሁ ቁጥር እንደዚህ አይነት ነገሮች ይፈጠራሉ። ለምን ዓለማችን አንተ የምትሰጠው ማለት ጥሩ ነገር ከሰራ ጥሩ ነገር ታገኛለህ፣ መጥፎ ነገርም ከሰራ መጥፎ ነገር ነው የምታገኘው። እና ይሄንን ነገር ስሩበት እላለሁ። መልካም ታይም ይሁንላችሁ። ባይ ቢራ